ረጅም ሰው በፍጹም ችት አያደርግም። እንደው ምናልባት እንኳን ችት ቢያደርግ የዛ የተንከሲስ የአጭር ጓደኛው እጅ አለበት እንጂ ረጅሞች የዋናቸው የኔ ጅሎች በጣም ምስኪን ናቸው። እውነቴን ነው። የኔ ምናምኖች እውነት አጭር ጓደኛ ካለው እሱን ነው መግደል። ግደሉት ቀድማችሁ እሱን ነው መረሸን እንጂ ረጅሞች እኮ ምንም አያውቁም። የኔ ጠንበለሎይ ማለት ሴቶቹም ነው። ስለ ወንዶቹ ጠንበለሎይ እኔ አይመለከተኝም። ግን ያው ሴቶቹም ረዘም ካሉ ነፍስ የላቸውም የሚሆኑ ነገር ነው የሚሆኑት። ወንድ ልጅ ከልቡ ካፈቀረሽ አይጀነጅንሽም። ሲጀመር ከልቡ ያፈቀረ ሰው ጅንጅን አይችልበትም። ይሄን ማወቅ አለባችሁ። ዝም ብሎ የኔ ፍቅር በቃ እንድትለየኝ አልፈልግም እያለ ሌላ ነገር ማሰማመጥ ምናምን አይችልበትም። ጅል ነው የሚሆነው። ይሄን ልፍጭቅ ነው የሚሆነው ካፈቀረሽ እና የፍቅሬ ስስቴ ህይወቴ ልቤ ኑሮዬ ሆዴ ከርሴ ጨጓራዬ ሆላልጄ እምልሽ ገና ወጥመድ ላይ እየገባሽ ስለሆነ ይሄን ማወቅ አለብሽ። ያፈቀረ ወንድ ልጅ ጅል ነው የሚሆነው። በቃ ዝም ብሎ ጅል ልፍጭቅ ነው የሚሆነው እያለ እያገጠጠ ዝም ነው የሚል። እውነቴን ነው። ምናልባት ሌላ ቃላት እለፍ ያለ ቃላት መጠቀም የሚጀምረው በጣም ከተግባባችሁ በኋላ ማለት ፍቅሩን ተቀብለሽው ተዋዳችሁ ኑሯችሁ ምናምን በጣም በቃ ስፕሪች ኖርማሊ እንደ ባልና ሚስት አክት ማረግ ከጀመራችሁ በኋላ እኔ እኮ አንቺ ማጣት አልፈልግም ህይወቴ ነሽ ረጋ ያለ ቋንቋ ሊያወራሽ ይችላል። አዲስ ካፈቀረሽ እያለ ዝም ነው የሚልሽ። አዲስ ተዋውቃችሁ ነፍሴ እኮ ነሽ አንቺ እኮ የልቤ ድራም ምናምን ካለሽ ምታት ይምታሽና ረጋ ብለሽ አስቢ። ሲጋራ ማጨስ ማለት ፈጣሪ ለምንድን ነው እንጨት አድርገህ ያላነደድከኝ ያላጨስከኝ ማለት ነው። ጫት መብላት ማለት ለምንድን ነው ፍየል አድርገህ ዱር ለዱር እንድልቀመቀም ያላደረከኝ ማለት ነው። እነሱ አሁን እንዲቀጣል ይበላል። ለምን ይሄ ሌላም ቁንቁራውንም ይሄ ዶረት የጦቢያ ቅጠል ምናምን ለምን እየፈለጋችሁ ሌላውንም አበሉ። እንጨቱን እየፈላለጣችሁ አጭሱ። ምን ተውልኳ እንዴ መጨስ ሆኗል። ምን ጭሰ መጨስ ነው ሳታጨስ መጨስ ነው ኑሮ። ያገሬ ልጆች ቆይ ለምንድን ነው የኔ ቪዲዮ ሲመጣላችሁ ላይክ የማታደርጉት? አሁን ይኸው ነው አይዞህ እኔ ያለፈልኝ ማለት እናንተም አለፈላችሁ ማለት ነው። አንድ ሰሞን እንደጀመርኩ ሰሞን ለስድብ በየት መጣ አንተ እባክህ ሀገርህን ቀይር እዚህ ሀገር ነኝ እንዳትል እያላችሁ እንዳለ ኮሜንቱን እናንተ ነበር ስታጨናንቁት የነበረው። አሁን ፈጣሪ ይመስገን ብዙ ሰው ሲያውቀኝ የት ሄዳችሁ ለምን ያመጡም እናትሳደቡም? አሁን እኔ ልሰድባችሁ ቆየ፣ ግን ደግሞ ወዳችኋለሁ። ችግሩ ግን አይዟችሁ ብዙም ምቀኝነት ይሄ ልጅ እንዳያልፍለት የሚለውን ሰይጣን አናቱን ይደብድብላችሁና አይዟችሁ አትፍሯ። እኔ ፒስ ጋር ነው ኒጋ የሸወድካት እኮ ሞኝ ስለሆነች አይደለም። ሁሉም ሰው እንደራሷ ጥሩ ልብ ያለው ስለሚመስላት ብቻ ነው። በቃ በዚህ ብቻ ነው ብላት። ሞኝ ሲጀመር ከሰው ጋር መግባባት አይችልም። ሞኝ ሰው ከሰው ጋር አይግባባም። የዋሆች ብቻ ናቸው የሚበሉት። የዋ ሚስኪን ሰው ነው እንጂ ሞኝ ሰው እኮ ሰላም ስትለው ምን አገባ ነው የሚል። ሊግባባ አይችልም። ሞኝ ሰው በፍጹም አትግባባው። የዋሆች ናቸው የሚበሉት። አሁን የኔ ምስኪኖች እሱ እኮ ናፍቆሻል፣ ግን እንዳትደውይለት ትቢት ይዞሻል። ስልክሽ ውስጥ ቴክስት በገባ ቁጥር እሱ ነው እያልሽ ልብሽ ወቅ ይላል። ከዛ ሌላ ሲሆን ፊትሽ ቀይም ይላል። የማነው አባቱ ጋንድያ ነው አህያ ናት ብለሽ ትሰድቢያቸዋለሽ። ሌላ ሰው ከሆነ አንተም ናፍቃለች። እውነቴን ነው ተነፋፍቃችኋል። ግን ትቢት እንደዚህ እንቅ አርጋችኋል። እንቅ ያርጋችሁና አባቴ አምላክም የእናት ብቻ እንቅ ያርጋችሁ። ክፉ ነገር በፍቅር ትቢተኛ መሆን እውነቴን ነው። እኔ ሚስቴር በጣም ነበር የምወዳት፣ ግን በህይወት ዘመን እኔ ብቻ ነው የምጽፈው። እኔ ካልጻፍኩ አልጽፍም፣ እኔ ካልደወልኩ አልደውልም። ዝም ስል ቀን ባይው ዝም ብለው ቀረን። ማነኝ አሁን መልካም ትዳር መልካም ጋብቻ እያልኩ ነዋሪ ሁኛለሁ። የሀብታም የስልክ ፓስወርድና የድሃ የስልክ ፓስወርድ ራሱ ይለያል። እውነቴን ነው። ሀብታሞች ስልክ ፓስወርድ የሚያደርጉት ዜድ ኤ ራይት ኤን ቢ ምናምን ብቻ 4 ነጥብ ትሞላለች፣ ሌላ አይፈልግም። ድሃዎቹስ እንዳለ እዛ ጋር ያሉት የፓስወርዶቹ ነጥቦች ሙሉ ይሞላሉ ማለት ነው። እንደዚህ እዛ ከዝጋን እኔ ሁለተኛ ክፍል ሆኜ ስፈርመው የነበረ አይነት ፍርሚያ የማይገባኝ ዛሬ ፈርሜው ነገ ማልደግመው ያ አይነት እኔ ምን እንዳይወሰድ ነው። እውነቴን እኮ ነው። ያንተ ፈቶና በሄደ በባለ የምትጀናጀናት ሊፈቶ ቢኖር ነው ያባቴ እናት ቢኖር ባለ ሀብቱ እንደዛ ብዙ ነገር ይኖርዋል እዛ ውስጥ። ያ የጠዋ አታስነቁ። እኛ ችጋራም እናንተ ችጋራሞች ፓስወርድ አታብዙ። በቃ አንድ ራይት 4 ነጥብ ከሞላ ይበቃል። ቁጥርም ከሆነ በቃ 4 አይነት ቁጥር ይበቃል። እውነቴን ነው። ምን ተዋ ዳልበዛ ብደ በእናንተ ምክንያት የኛ የችጋራሞች ስም መጥፋት የለበትም። በአንዳንድ ችጋራሞች ሌሎች ችጋራሞች መሰደብ የለብንም።